የነርቭ ጉዳትን ለማስወገድ፣ ህመምን ለማጥፋት፣ የነርቭ ጤናን በእጅጉ ለመጨመር እነዚህን ምግቦች መመገብ ያስፈልጋል። የነርቭ ጤናን መጠበቅ ለአጠቃላይ ደህንነት ወሳኝ ነው። የነርቭ ህመም ሰላምን ይነሳል። ጥሩ ዜናው ምንድነው? እነዚህ ምግቦች ትልቅ እፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። በደንብ እንድትረዱትም ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቼም ማጣት አትፈልጉም። የነርቭ ጉዳትን ለማስወገድ ወይም የነርቭ ጤናን ለመጨመር እስኪ መጀመሪያ ነቶችና ዘሮችን እንመልከት። ነቶችና ዘሮች የነርቭን ችግር ለመቅረፍ የነርቭ ጤንነትን በመደገፍ ረገድ ከፍተኛ ሚና ይጫወታሉ። በተለይ ከነቶችና ዘሮች ውስጥ ከነቶች ዋልነት፣ ከዘሮች ደግሞ ተልባ ወሳኝ ናቸው። እነዚህ ምግቦች በጣም ጥሩ የአልፋ ሊኖሊክ አሲድ፣ ቫይታሚን ኢ እና ማግኒዥየም ምንጭ ናቸው። እነዚህ ሁሉ የነርቭ ጤናን ይደግፋሉ። አልፋ ሊኖሊክ አሲድ ወይም ኤኤልኤ እብጠትን፣ ብግነትን የሚቀንስና የነርቭ ተግባርን የሚያሻሽል ኃይለኛ አንቲኦክሲደንት ሲሆን ቫይታሚን ኢ ደግሞ የነርቭ ሽፋኖችን ይከላከላል። ማግኒዥየም ለነርቭ ሞገድ ስርጭትና ጡንቻን ለማዝናናት ይረዳል። ለምሳሌ ማግኒዥየምን ስናይ የማግኒዥየም እጥረት ሲኖር የሰውነት ህመም፣ ቁርጥማት ይኖራል። ዋልነትና ተልባም የተሻሉ የተፈጥሮ የማግኒዥየም መገኛ ስለሆኑ የደም ዝውውርን በማፍጠን ኤሌክትሮላይትን በማመጣጠን ጡንቻን ዘና በማድረግ የሰውነት ህመምና ቁርጥማትን ለማስወገድ ይጠቅማሉ። ለምሳሌ ዋልነትን ስናይ ዋልነት በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ዋልነት ከአልፋ ሊኖሊክ አሲድ፣ ኦሜጋ 3 ፋቲ አሲድ አይነት ከእጽዋት ላይ ከተመሰረቱ ምርጥ ምንጮች አንዱ ነው። ኦሜጋ 3ዎች የአንጎልን ጤና ይደግፋሉ፣ ብግነትን ይቀንሳሉ፣ እንዲሁም መጥፎ ኮሌስትሮልን በመቀነስና ጥሩ ኮሌስትሮልን በመጨመር የልብ ጤናን ያሻሽላሉ። አንቲኦክሲደንት ፓወር ሃውስ ናቸው። ዋልነት ሴሎችን ከኦክሲዳይዝ ጉዳት የሚከለክሉ እና እንደ ካንሰርና የልብ ህመም ያሉ ስር የሰደዱ በሽታዎችን የመጋለጥ እድል የሚቀንሱ ከፍተኛ መጠን ያለው ፖሊፊኖል እና ቫይታሚን ኢ ይዘዋል። ዋልነቶች የአእምሮ ጤናንም ይደግፋሉ። በዋልነት የሚገኙት ኦሜጋ 3ዎች አንቲኦክሲደንትስ እና ፖሊፊኖሎች የእውቀት ተግባርን ወይም የኮግኒቲቭ ተግባርን የማስታወስ ችሎታን ያሻሽላሉ። እንዲሁም እንደ አልዛይመር ያሉ የነርቭ በሽታዎች የመጋለጥ አደጋን ይቀንሳሉ። ዋልነት የአንጀት ጤናንም ይጠብቃል። ዋልነት ጥሩ የፋይበር ምንጭ ሲሆን ይህም ጤናማ የአንጀት ማይክሮባዮምን ይደግፋል፣ እንዲሁም የምግብ መፈጨትን ያግዛሉ። ሌላው ዘሮች ውስጥ ደግሞ ተልባ ተመርጧል። ተልባ በኦሜጋ 3 ፋቲ አሲድ የበለጸገ ነው። ልክ እንደ ዋልነት ተልባ ዘር የልብ ጤናን የሚደግፍ፣ እብጠትን የሚቀንስ እና የስትሮክ አደጋን የሚቀንስ እጅግ በጣም ጥሩ የኤልኤ ምንጭ ነው። ተልባ በሊግናንስ የበለጸገ ነው። ተልባ የጸረ ኦክሲደንትና ኢስትሮጅን ባህሪ ካላቸው የሊግናንስ ምንጮች ውስጥ ነው። እንደ የጡት ካንሰር ያሉ ከሆርሞን ጋር የተያያዙ ካንሰሮችን ይከላከላል። ተልባ የምግብ መፈጨትን ጤና ያሻሽላል። ተልባ በብዛት በሚሟሟና በማይሟሟ ፋይበር የበለጸገ ሲሆን አዘውትሮ የአንጀትን እንቅስቃሴን ያበረታታል፣ የሆድ ድርቀትን ይከላከላል፣ ጤናማ አንጀትን ይደግፋል። ተልባ ኮሌስትሮልን ይቀንሳል። በተልባ እህል ውስጥ የሚገኘው የሚሟሟ ፋይበር ከኮሌስትሮል ጋር በስርዓተ ምግብ አካላት ውስጥ በመተሳሰር የመጥፎ ኮሌስትሮል መጠንን ይቀንሳል። ሌላው ተልባ የደም ስኳርን ይቆጣጠራል። በተልባ እህል ውስጥ ያለው ፋይበር እና ጤናማ ቅባቶች የደም የስኳር መጠን እንዲረጋጋ፣ እንዲመጣጠን ያደርጋሉ። የስኳር ችግርና የኢንሱሊን ሬዚስታንስ ላላቸው ሰዎች ተመራጭ ነው፣ ቢጠቀሙት ይመከራል። በተልባ የሚገኙ የነርቭ ጤናን ለመጠበቅ የነርቭ ችግርን ለማስወገድ የሚጠቅሙ ነገሮችን ዝርዝራቸውን አሁን እናያለን። ዲቴል ሰፋ ያለው ማብራሪያ ግን ቀጥለን በምናያቸው በአንደኛውና በሁለተኛው ምግብ የሚብራራ ይሆናል። ለነርቭ ጠቃሚ የሆኑ በተልባ ከሚገኙ ንጥረ ነገሮችም ኦሜጋ 3፣ ማግኒዚየም፣ ካልሲየም፣ ፖታሲየም፣ ዚንክ፣ ቫይታሚን ቢ6 ይገኛሉ። በ100 ግራም ተልባ ውስጥ ኦሜጋ 3 ወይም አልፋ ሊኖሊክ አሲድ 22 ግራም፣ ፕሮቲን 18 ግራም፣ ቃጫ 27 ግራም፣ ፖታሲየም 810 ሚሊ ግራም እናገኛለን። እንዲሁም ማግኒዚየም 393 ሚሊ ግራም እናገኛለን። ይህ ማለት በቀን ከሚያስፈልገን የማግኒዚየም ፍጆታ ውስጥ 98% ያክል ይሸፍናል። ካልሲየምን 255 ሚሊ ግራም እናገኛለን። በቀን ከሚያስፈልገን የካልሲየም ፍጆታ 26% ይሸፍናል። ዚንክ 4.3 ሚሊ ግራም በቀን ከሚያስፈልገን የዚንክ ፍጆታ 39% ይሸፍናል። በተለይ አዲስ ከሆናችሁ ተልባን በትንሹ ጀምሮ ቀስ በቀስ እየጨመሩ መሄድ ያስፈልጋል። ተልባን በየቀኑ 1 የሻይ ማንኪያ መውሰድ ያስፈልጋል። ቀስ በቀስ ወደ 2 የሻይ ማንኪያ ማሳደግ ይቻላል። ለተለያየ ጥቅሙ ሲባል ተልባን ተፈጭቶ አብስሎ መጠቀም ያስፈልጋል። እንዲሁም ተልባን በተጠቀምን ቀን እስከ 2 ሊትር ውሃን አብስቶ መውሰድ ያስፈልጋል። ተልባን ከኦትሜል፣ ከአቮካዶ፣ ከሾርባ፣ ከወጦች፣ ከጁሶች፣ ከጠላቅጠሎች ወይም ከቆስጣ ከእርጎ ጋር በመነስነስ በማዋሃድ መውሰድ ይቻላል። ነገር ግን በዚህ መልክ ካልወሰድን ወይም አብስተን ከወሰድን እንደ የሆድ ምቾት ማጣት አይነት ችግሮች ይኖራሉ። ከማብዛት መቆጠብ ወይም ጥንቃቄ ማድረግ ያለባቸው ሰዎች የሆርሞን ወይም የታይሮይድ መድኃኒት የሚወስዱ ሰዎች፣ የደም ማቅጠኛ መድኃኒት የሚወስዱ ሰዎች ወይም መድኃኒቶችን ከመውሰዳቸው በፊት ከ2 ሰዓት በፊት ቀድሞ መውሰድ ይኖርባቸዋል።
ነፍሰ ጡር ወይም የምታጠባ ሴት፣ በ2 ሳምንት ውስጥ የቀዶ ሕክምና ቀጠሮ ያላቸው ሰዎች፣ የታይሮይድ ሆርሞን ምርትን ሊያስተጓጉል ስለሚችል የታይሮይድ ችግር ወይም ሃይፖታይሮይዲዝም ባለባቸው ሰዎች፣ እንዲሁም ለተልባ ወይም ለምግብ አለርጂ ያለባቸው ሰዎች አወሳሰዳቸው ላይ ጥንቃቄ ማድረግ አለባቸው ወይም ከሐኪሞቻቸው ጋር በመጠኑ ዙሪያ መምከር ይኖርባቸዋል። ነት ማለት የለውዝ ዝርያዎችን አቅፎ የያዘ ሲሆን እነሱም ዋልነት፣ አልሞንድ፣ ካሽዋስ፣ ፒያነት፣ ቸስትነት፣ ፒስታቸዋስ አይነት የለውዝ ዝርያዎችን ይይዛል። ዋልነት ያለበት ዝሆል ነቶችን መውሰድ ካለብን የአወሳሰድ መጠናቸው በየቀኑ በአንድ እጅ መዳፍ የሞላ ነቶችን ወይም አንድ ወንስ መውሰድ ያስፈልጋል። ወይም በቁጥር አልመንድ ከሆነ እስከ 20፣ ዋልነት ከሆነ እስከ 7 መጠቀም ይቻላል። አንዳንድ የጎንዮሽ ችግሮችን ለማስወገድ የምንወስዳቸው ነቶች በጥሬው ወይም ደርቀው የተቆሉ አንሳልትድ ጨው ያልተጨመረባቸው ነቶች በተፈቀደው መጠን መውሰድ ያስፈልጋል። ነቶች ከፍተኛ የካሎሪ መጠን ስላላቸው ከመጠን በላይ አንድ የመውሰድ ለክብደት መጨመር ይዳርጋል። ጨው የተጨመረባቸውን ወይም ሳልትድ የሆኑትን መውሰድ ደግሞ ከፍተኛ የሶዲየም መጠን፣ የዘይት መጠን በማምጣት ለድርቀት ወይም ዲሃይድሬሽን ይዳርጋሉ። ለነቶች አለርጂ ያለበት ሰው ጥንቃቄ ማድረግ ያስፈልገዋል። ነቶች በቃጫ ወይም ፋይበር መጠናቸው ምክንያት በስተው ከተወሰዱ የሆድ ምቾት ማጣት፣ ቁርጠት አይነት ምልክቶች ሊያሳዩ ይችላሉ። ዋልነትና ተልባን አዘውትሮ መጠቀም በሳምንት ውስጥ እንደ የነርቭ ህመም መቀነስ ወይም የስሜት መሻሻል ያሉ ጥቅሞችን ያሳያሉ። ሌላው ምግብ ቆስጣ ነው። እንደ ቆስጣ ያሉ ቅጠላ ቅጠሎች በፎሌት ወይም በቫይታሚን ቢ9 እና ማግኒዥየም የተሞሉ ሲሆኑ ሁለቱም ለነርቭ ተግባር አስፈላጊ ናቸው። ፎሌት የነርቭ አስተላላፊዎችን ወይም ኒውሮትራንስሚተርስ የሚባሉ ኬሚካሎችን ለማምረት ይረዳል። ማግኒዥየም የነርቭ ምልክቱንና መዝናናትን ይደግፋል ወይም ለነርቭ ሲግናል ዘና ማለት ይጠቅማል። በተጨማሪም ቆስጣ ነርቮችን ከኦክሲዳይዝ ጭንቀት የሚከላከሉ አንቲኦክሲደንቶችን ይዟል። ቆስጣ ፖታሲየም በከፍተኛ መጠን በመያዙ ለነርቭ ጤና በጣም ጠቃሚ ነው። ፖታሲየም ለጡንቻ እንቅስቃሴ፣ ለነርቭ ሲግናሊንግ እና ለሰውነት ፈሳሽ ምጥጥን የሚጠቅም ተፈጥሯዊ ሚኔራል ነው። የፖታሲየም መጠን ሲቀንስ የነርቭ ችግር፣ የጡንቻ መሸማቀቅና ቁርጥማት ይፈጠራል። ፖታሲየም በነርቮችና በጡንቻዎች መካከል የኤሌክትሪክ ሲግናል ለማስተላለፍ ስለሚጠቅም መጠኑም ሲቀንስ የነርቭ ሲግናል ይዛባል። ጡንቻዎች ኤግዛይቴብል ስለሚሆኑ አሁንም ህመምና ቁርጥማት ይፈጥራሉ። የፖታሲየም መጠን መቀነስ የማንቆጣጠረው የጡንቻ እንቅስቃሴ እንዲኖር ያደርጋል። ህዋሶች የሰውነት ፈሳሽን ማመጣጠን ስለሚሳናቸው የነርቭ ችግር፣ የጡንቻ መግረር ይከሰታል። ቆስጣ የተስተካከለ የፖታሲየም መጠን በሰውነት እንዲኖር በማድረግ ጥሩ የሆነ የነርቭ ግንኙነት እንዲኖር ያደርጋል። የሰውነት ፈሳሽን በመመጠን ከድርቀት ጋር የተያያዘ የነርቭና የጡንቻ ችግርን ይፈታል። ጡንቻ በትክክል ስራውን እንዲሰራ ያስችላል። የሰውነት ጡንቻን እንቅስቃሴ ይቆጣጠራል። የጡንቻ መሳሳብ፣ መኮማተር ችግሮችን ይከላከላል። ስለ ቆስጣ የሚመከር መጠን ቆስጣ በጥሬውና በስሎ መጠኑ ስለሚለያይ ቆስጣን በየቀኑ በጥሬው ከሆነ 2 ካፕ፣ በስሎ ከሆነ ደግሞ 1 ካፕ ያክል ቆስጣን በየቀኑ መመገብ ያስፈልጋል። ቆስጣን ለምን ያህል ጊዜ ብንወስደው ለውጥ ያመጣል የሚለውን ስናይ ቆስጣን ያለማቋረጥ ለሳምንታት መውሰድ የነርቭ ጤናን ያሻሽላል። እንደ መጠዝጠዝ፣ መደንዘዝ አይነት ምልክቶችን ይቀንሳል። የንጥረ ምግብ ወይም ኒውትረንት መሳብን ወይም አብዞርቬሽንን ለማሻሻል በትንሹ በእንፋሎት ወይም በአንድ ፍላት ማፍላት ያስፈልጋል። በስብ የሚሟሟ ቫይታሚኖችን እንዲመጠጡ ለመርዳት እንደ ወይራ ዘይት ካሉ ጤናማ ቅባቶች ጋር አብሮ መውሰድ ያስፈልጋል። ቆስጣ የደም ማቅጠኛ እንደ ዋርፋሪን አይነት መድኃኒት የሚወስዱ ሰዎች ቆስጣን አብዝቶ መመገብ የለባቸውም። ምክንያቱም ከፍተኛ ቫይታሚን ኬ መጠን ስለያዘ የዋርፋሪንን የመስራት አቅም ሊያዳክም ይችላል። ዋርፋሪንና ቫይታሚን ኬ ተቃራኒ ተግባር ሳላቸው ማለት ነው። ሙሉ ለሙሉ ማስወገድ አይቻልም፣ ምክንያቱም ቫይታሚን ኬ በተለያየ ምግብ ይገኛል። ነገር ግን ምን ያህል መጠን አስፈላጊ እንደሆነ ከሐኪሞቻቸው ጋር መምከር ይኖርባቸዋል። እንዲሁም ቆስጣ ከፍተኛ ካልሲየም ኦክዛሌት ስላለው የኩላሊት ጠጠር ሊያጋልጥ ይችላል። ስለዚህ የኩላሊት ችግር ያለባቸው ሰዎችም ጥንቃቄ ማድረግ አለባቸው። ከአጥንት ጋር የተያዘ ችግሮች ያሉባቸው ሰዎች የካልሲየም መመጠጥን ስለሚያስተጓጉል ይህም ጥንቃቄ መደረግ ይገባዋል። ሌላውና በአንደኛ ደረጃ የሚገኘው ምግብ አሳን መመገብ ነው። አሳዎችን መመገብ እንደ ሳልሞን፣ ማክሬልና ሳርዲን በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። እነዚህም ማይሊን ሽፋንን ወይም በነርቭ አካባቢ ያለውን መከላከያ ሽፋን ለመጠበቅ አስፈላጊ ናቸው። ኦሜጋ 3ዎች እብጠትን ወይም ብግነትን ይቀንሳሉ፣ የደም ፍሰትን ወደ ነርቮች ያሻሽላሉ፣ እንዲሁም የአንጎልን ጤና ይደግፋሉ። በተጨማሪም አሳዎች ለነርቭ ተግባርና ጥገና ወሳኝ የሆኑትን ቫይታሚን ቢ12ን በደንብ ይዘዋል። በአሳ የምናገኘው ቫይታሚን ቢ12 ለነርቭ ጤና ቀጥተኛ ጥቅም አለው። ቫይታሚን ቢ12 መጠን ሲያንስ የነርቭ ሲግናሎች ይጎዳሉ። ይህ ደግሞ የመደንዘዝ፣ የመጠዝጠዝ፣ የህመም፣ የቁርጥማት ችግር ይፈጥራሉ። ቫይታሚን ቢ12 ለነርቭ ሽፋን ጥበቃ፣ ለነርቭ ኢንሱሌሽን፣ በነርቭና በጡንቻ መካከል ያለውን ግንኙነት ለመጨመር ይጠቅማል። አነስተኛ የሆነ የጨጓራ አሲድ መኖር ወይም መመረት የቫይታሚን ቢ12 መመጠጥን በመቀነስ መጠኑን ይቀንሰዋል። አንዳንድ መድኃኒቶችና አመጋገብ ወይም ደግሞ የምግብ እጥረት መኖርም እንደዚሁ። የቫይታሚን ቢ12 እጥረት ደግሞ የነርቭ ጉዳትን ያመጣል። ሲጎዳ የሚያሳየው ምልክትም እንደ መደንዘዝ፣ ህመም፣ መጠዝጠዝ፣ ማቃጠል አይነት ምልክቶችን ያመጣል። የጡንቻ ቁርጥማትና መድከም ያመጣል። ወደ ጡንቻ የሚሄደውን የደም ፍሰት ይቀንሰዋል። ስለ አሳ የሚመከር መጠን አሳን በሳምንት 2 ጊዜ መመገብ ይመከራል። አሳን ከሳምንታት እስከ ወራት አዘውትሮ መመገብ የነርቭ ጤናን ያሻሽላል።
እንዲሁም የነርቭ መጎዳትን አደጋ ይቀንሳል። የተመጣጠነ ምግብን ለመጠበቅ ኒውትሮንቶችን ለማስቀረት አሳን በጎረድ ጎረድ በመጋገር በመጥበስ ወይም በአንድ ፍላት በማፍላት በማብሰል መመገብ ይቻላል። የጤና ጥቅሞችን ሊቀንስ ስለሚችል በጥልቅ መጥበስን ማስወገድ ይኖርብናል። አሳን መውሰድ የሌለበት ሰው የተረጋገጠ የአሳ አለርጂ ያለበት ሰው፣ የተረጋገጠ የሪህ በሽታ ያለበት ሰው፣ ደምን የሚያቀጥል መድኃኒት የሚወስዱ ሰዎች አሳን አብዝተው ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል። የተስተካከለ ወይም ጥሩ የነርቭ ተግባርን ለመጠበቅ አብዝተን ፈሳሽ ወይም ውሃን መውሰድ ይኖርብናል። የተመጣጠነ አመጋገብ ወይም ባላንስ ዳይት ሊኖረን ይገባል። በቂ የሆነ የተመጣጠነ ምግብ መመገብን ለማረጋገጥ አሁን ካልናቸው ከ3 ምግቦች ጋር አብረን ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችንና ስስ ፕሮቲኖችን ማካተት ይኖርብናል። እንዲሁም የስኳርና የተቀነባበሩ ምግቦችን መገደብ ይገባናል። ከፍተኛ የስኳር መጠን መውሰድ በጊዜ ሂደት ወደ እብጠት ወይም ብግነት እና የነርቭ ጉዳትን ያስከትላል። የአካል ብቃት እንቅስቃሴ ያስፈልጋል። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ወደ ነርቮች የሚሄደውን የደም ፍሰት ያሻሽላል፣ አጠቃላይ የሰውነት ጤናን ይጨምራል። እነዚህ ምግቦች በአመጋገባችሁ ውስጥ በማካተትና እስካሁን የተነገሩትን መመሪያዎች በመከተል የነርቭ የመጎዳት አደጋን በእጅጉ መቀነስ ይቻላል። እንዲሁም የረጅም ጊዜ የነርቭ ጤናን ማሳደግ ይቻላል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሸር፣ ሰብስክራይብ አድርጉት። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።